ሰላም ሰላም ተማሪዎች እንዴት ናቸው? ዛሬ ይዤላችሁ የመጣሁት ሲስተም ኦፍ ሊኒየር ኢኩዌሽን ኢን ስሪ ቫሪያብልስ የመርስ ሩል ጋውሲያን ኤሊሚኔሽን እና ሁለቱን ሜተዶች ተጠቅማችሁ ሶልቭ የምታደርጉበትን ሜተድ ተምራችኋል። እና ክሬመርስ ሩል የማንጠቀምበት ኬዝ አለ። ያ ማለት ዲተርሚናንታችሁ ዜሮ ከመጣ ክሬመርስ ሩልን መጠቀም አችሉም። ምክንያቱም ኤክስን ዋይን ዜድን ስትፈልጉ ለዲተርሚናንቱ ስለሆነ የምታካፈሉት ያ ዲተርሚናንቱ ዜሮ የሚመጣ ከሆነ ያ ማለት ማንኛውም ቁጥር ለዜሮ ማካፈል ስለማይቻል በዚያን ጊዜ ጋውሲያን ኤሊሚኔሽን ወይም ኤሌመንታሪ ኦፕሬሽን ተጠቅማችሁ የምትሰሩበት መንገድ ነው የሚኖረው እና ክሬመርስ ሩል በዚያን ጊዜ አይጠቅምም። እስኪ ይሄ የመጣው ኢንትራንስ ላይ ነው ማለት ነው። ይህን ጥያቄ እንስራ። እንደምታዩት ቱ ኤክስ ፕላስ ማይነስ ዋይ ፕላስ ዜድ ኢኳል ቱ ዋን ኤክስ ፕላስ ዋይ ፕላስ ዜድ ኢኳል ቱ ፋይቭ ኤክስ ማይነስ ዋይ ፕላስ ዜድ ኢኳል ቱ ማይነስ ዋን የሚል ጥያቄ ይመጣል። ይህን ዲተርሚናንቱን ብትሰሩት ይህን ዜሮ ነው የሚመጣው። ስለዚህ ለዚህ ኢኩዌሽን ክሬመርስ ሩልን መጠቀም አንችልም። እዚህም ጋር ሶሉሽኑ ወይም ምርጫዎቹ ላይ እንደተቀመጡ እንደምታዩት በቫሪያብል ነው የተሰጠው። ይሄ ማለት ኢንፋናይት ሶሉሽን ነው ያለው ማለት ነው። ክሬመርስ ሩልን ማሰብም የለብንም እንደዚህ አይነት ነገር ምርጫው ላይ ከመጣ። ስለዚህ ኢንፋናይት ሶሉሽን ካለው ደግሞ ጋውሲያን ኤሊሚኔሽን ሜተድ ነው መጠቀም ያለብን ማለት ነው። እሱን እንዴት ነው የምንጠቀመው የሚለውን እኔ ጋውሲያን ኤሊሚኔሽን ሜተድ ወይም ኤሌመንታሪ ኦፕሬሽን ስንጠቀም አንድ ፒቮቲንግ የሚባል ነገር አለ። ፒቮቲንግ፣ ሁለት ስዋፒንግ የሚባል አለ፣ ሶስት ስኬሊንግ የሚባል አለ። ፒቮቲንግ ማለት ፒቮት የሚባሉት እነዚህ አሉ። ይችኛዋን መጀመሪያ ኤዋን ዋን ይችን ፒቮት ለምሳሌ አንድ ላደርግ ካልኩ ይችን አንድ ያደርጋለሁ ማለት ነው። ቀጣይ ከፒቮቷ ወይም ከዚች በታች ያለችውን ዜሮ አደርጋለሁ። ከዚያ በኋላ ይችኛዋን አንድ አደርጋለሁ። ይቺ ፒቮት ስለሆነች አሁንም ይቺ ሊዲንግ ቁጥሮች ማለት ከዜሮ ቀጥሎ የሚገኙት ቁጥሮች ከዚያ ይችኛዋን ዜሮ አደርጋለሁ፣ ይችኛዋን ዜሮ አደርጋለሁ፣ ይችኛዋን አንድ አደርጋለሁ። ስለዚህ ይቺ እዚህ ጋር ያሉትን ፒቮት እንላቸዋለን ማለት ነው። ከዛ ፒቮት ማድረግ ወይም አንድ ማድረግ ማለት ነው። ከዚያ ስዋፒንግ ማለት አንዱን ሮ ከሌላኛው ሮ ጋር ማለዋወጥ እንችላለን ማለት ነው። ለምሳሌ ሮቱን ከሮዋን ጋር፣ ሮዋንን ከሮ ስሪ ጋር፣ ሮቱን ከሮ ስሪ ጋር እንደፈለጋችሁ እያደረጋችሁ መቀየር ትችላላችሁ። ሶስተኛው ስኬሊንግ ነው። ስኬሊንግ ማለት በሆነ ኮንስታንት ነው በሆነ ቁጥር ታበዙታላችሁ። ምሳሌ ይሄኛውን በሁለት ባበዛ ሁለትን በሁለት አበዛዋለሁ፣ ኔጌቲቭ አንድን በሁለት ይህንን በሁለት ይህንን በሁለት ሙሉ ሮል እያለውን በሆነ ቁጥር ባበዛው ለውጥ የለውም፣ ችግር የለውም ማለት ነው። ይህንንም እንደዚሁ ብታካፍሉ ወይም በዋን ኦቨር ስሪ በዋን ኦቨር ፋይቭ በኔጌቲቭ ዋን ኦቨር ሲክስ እንደፈለጋችሁ ብቻ ስኬሊንግ ማለት በሆነ ቁጥር ታበዙታላችሁ ማለት ነው። ምንም ሮውን ማለት ነው። እና ይህን አይነት ፕሮፐርቲዎች አሉ። እንደዚህ ከሆነ እንስራት። አሁን የመጀመሪያው ስራችን ምንድን ነው? እዚህ ጋር እንደምታዩት ይቺ ሁለት ነኝ እኔ ፒቮት የምትለውን እዚህ ጋር አንድ ላደርጋት አልኩ። ፒቮቴን አንድ መረጥኩ። ስለዚህ ይችን ምንድነው ማድረግ ያለብኝ ማለት ነው? አንድ ነው ማድረግ ያለብኝ። አንድ ለማድረግ ከሮቱ ላይ ከሮዋ ላይ ሮቱን ብቀንስ እዚህ ከሁለት ላይ አንድ ልቀንስ እችላለሁ። ከዚህም ላይ ይሄንን እቀንሳለሁ፣ ከዚህ ላይ እቀንሳለሁ። ነገር ግን ስዋፒንግ የሚለው ስላለ ማቀየርም እችላለሁ። እኔ ካልኩሌሽን ውስጥ ከመደመር ከመቀነስ ይልቅ ካልኩሌሽን ከመግባት ስዋፕ ባደርገው ባቀያይረው በቀላሉ ይችኛዋን ፒቮት አንድ ማድረግ እችላለሁ ማለት ነው። ምሳሌ ሮዋና ሮ ስሪ ማቀያየር እችላለሁ፣ ሮቱና ሮዋን ማቀያየር እችላለሁ። እሺ በዚህን ኬዝ ይሄ ከየት ነው የመጣው ካላችሁኝ መጀመሪያ ብለን ነበረ። እነዚህ ይሄ ኢኩዌሽኑ ሲሰጠን ቫሪያብሎቹን እናጠፋና ሊዲንግ ኮፊሸንቶቹን ብቻ እናስቀምጣለን ማለት ነው። እዚህ ጋር ኤክስ እንተዋትና ሁለትን እናስቀምጣለን። እዚህ ጋር በዋይ ቦታ ኔጌቲቭ ዋይ ነው አይደል የሚለው ኔጌቲቭ አንድ እናደርጋለን። እዚህ ጋር ሲደመር 3 ይላል ፖዚቲቭ 3 እናስቀምጣለን። እዚህ ጋር አንድ ይላል አንድ እናስቀምጣለን። እዚህም ጋር አንድ 3 5 እናደርጋለን። ይሄም ጋር አንድ እቺ ኔጌቲቭ ስለሆነ ኔጌቲቭ አንድ እዚህ ጋር ኔጌቲቭ አንድ እናደርግና እናስቀምጣለን። ከዚያ በኩል የሆነ ምልክቱ አቅጣጫ ቨርቲካል ባር እናስቀምጣለን። ይሄ ኤግመንትድ ማትሪክስ ፎርም አደረግን ማለት ነው። ያ ማለት ይሄ ማለት ነው። ስለዚህ ኮፊሸንቶቹን እንደዚህ አድርገን ካስቀመጥን ይሄ ኤግመንትድ ማትሪክስ ፎርም አደረግን እንላለን ማለት ነው። ከዚያ ወደ ኦፕሬሽናችን መግባት ነው። እስኪ ይችኛዋን አንድ ማድረግ ስላለብኝ ላቀያየረው። እኔ ሌት ለምሳሌ አር1 እና አር2 ላቀያየራቸው። በአር2 ቦታ አር1 በሮቱ ቦታ ሮዋንን አቀያይራለሁ ማለት ነው። ሮቱን ሮዋን ላይ ያመጣዋለሁ። እቺ አር1 ነች። አር1 እና ሮቱን ኤክስቼንጅ ያደረኳቸው። ሮቱ ዋን ይሄ ማለት ነው። እዚህ ጋር ሙሉ እዚህኛው ቦታ ላይ ታካዋለሁ ማለት ነው። 1 3 5 ይሄ እንዳላለ ከዛ ይችኛዋ ትመጣና የመጀመሪያው ሮቱ ላይ ትቀመጣለች። ያቀያየርኳቸው ማለት ነው። 2 ኔጌቲቭ 1 3 1 ይሆናል። ሮ ስሪ እንዳለ ትቀመጣለች። 1 ኔጌቲቭ 1 ኔጌቲቭ 1 ይሆናል ማለት ነው። ከዚህ በኋላ ፒቮቲንግ ነው። ፒቮት የመጀመሪያው አቀያየርኳቸው። እስኪ ምንድነው ማድረግ ያለብኝ? ከዚህ በኋላ ይችኛዋን ምንድነው ማድረግ ያለብኝ?
ዜሮ ነው ማድረግ ያለብኝ። ይችኛዋን ከፒቮት ወይችን ፒቮት አንድ አድርጌያለሁ። ቀጣይ ይችን ዜሮ ነው ማድረግ ያለብኝ። ኤት1 ማለት ነው። ዜሮ ለማድረግ ከአር1 ጋር ማዛመድ እችላለሁ። ከአር1 ጋር ለምሳሌ ይችኛዋ ይሄ ሲቀነስ የአር1ን በሁለት እያበዛው ማለት ነው። አር ቱ ቴንድስ ቱ አር2 ማይነስ ቱ አር1 እንደዚህ ባደርግ አር2 ማነች? ሁለት ነች። ሁለት ሲቀነስ አር1 አይደለም በሁለት አበዛውት ይሄን ሁለት ነው የሚሆን አይደለም። ሁለት ሲቀነስ ሁለት ዜሮ። አር1 እንዳለ ይቀመጣል ማለት ነው። አንድ ሶስት እዚህ ጋር አምስት አደርጋለሁ። እዚህ ጋር ዜሮ ይሆናል። አር2 ማነች ያለች? ቀጣይ ኔጌቲቭ አንድ ነች። ኔጌቲቭ አንድ ሲቀነስ ኔጌቲቭ አንድ ሲቀነስ ይሄን በሁለት አብዝቼዋለሁ። በሁለት አብዘው ሁለት ይሆናል። ውጭ ጓስቱ ማይነስ ስሪ ይመጣል ማለት ነው። ማይነስ ስሪ አር2 ላይ ቀጣይ ያለች የማን ሶስት ነች። ሶስት ሲቀነስ ቱ አር2 ነው አይደለ? አር2ን በሁለት አብዛዋለሁ ስድስት ይሆናል። ስለዚህ ቱ አር1 ስለሆነ ሶስት ሲባዛ ሶስት ይቺ አር1 ላይ ሶስት ስላለች ይኸው ሁለት ሲባዛ በሶስት ይሆናል። አይሜን ሁለት ነች። ይቺ ሁለት ሲባዛ በሶስት ስድስት ይሆናል። ከሶስት ላይ ስድስት ሲቀነስ ብዙ ጓስቱ ማይነስ ስሪ ይሆናል ማለት ነው። ይህም ጋር ማይነስ ስሪ ይሆናል። ሌላው ዋን አለችኝ እዚህ ጋር ዋን ማይነስ በሁለት አበዛታለሁ። ይችን ይኸው ቱ ታይምስ አር1 ላይ ያለችን በሁለት አበዝቼ ከዚህ ላይ ቀንሳለሁ። አንድ ሲቀነስ በሁለት ሲባዛ 10 ነው። 10 which is equals to ኔጌቲቭ 9 ይመጣል። ማለት ማይነስ 9 ይሆናል ማለት ነው። ሮ ስሪ ጋር እንሄድ። ሮ ስሪ እንዳለ ይቀመጣል። ማይነስ 1 ይሆናል። ቀጣይ ምንድነው ማድረግ ያለብኝ? ይችኛዋን ምንድነው ማድረግ ያለብኝ? በአንድ ማድረግ አለብኝ። ፒቮት እዚህ ጋር አንድ ማድረግ ስለጀመርኩ ይችኛዋን አንድ ማድረግ አለብኝ ማለት ነው። ይችን አንድ ለማድረግ በማይነስ 1 ኦቨር 3 ባበዛት ይቺ አንድ ትሆንልኛለች ማለት ነው። ፒቮቴን አንድ አደረኳት። ስለዚህ አር ቱ ላይ ያለችውን እዚህ ኢኳልስ ቱ በማይነስ 1 ኦቨር 3 ታይምስ አር2 አድርገው አልኩ። ማለት ስኬሊንግ ሰራሁ ማለት ነው። ስኬል በሆነ ኮንስታንት አበዛሁት በማይነስ 1 ኦቨር 3 ስኬሊንግን ተጠቀምኩ እዚህ ጋር። ሌላው እንዳለ ይቀመጣል። አንድ ሶስት አምስት ይሄ እንዳለ ይቀመጣል። እዚህ ጋር በኔጌቲቭ አንድ ሶስተኛ ማለት ሮ ስሪና ሮቱን አበዛዋለሁ በኔጌቲቭ አንድ ሶስተኛ። ይሄው ዜሮ ነው። እዚህ ጋር በኔጌቲቭ አንድ ሶስተኛ ሳበዛው ይሄኛውን ይቺ አንድ ትመጣለች። በኔጌቲቭ አንድ ሶስተኛ ሳበዛው ይቺም አንድ ትመጣለች። ይሄኛውን በኔጌቲቭ አንድ ሶስተኛ ሳበዛው ሶስት ይመጣል። ሌላው እዚህ ጋር አንድ ኔጌቲቭ አንድ ኔጌቲቭ አንድ ይሄ አለ። ከዚህ በኋላ ምንድነው የምናደርገው? ይችኛዋን ፒቮት አንድ አድርገናል። ይችን ዜሮ ማድረግ ነው። ዜሮ ለማድረግ ምን ማድረግ እችላለሁ? አር ስሪ ቴንዲስ ቱ አር ስሪ ላይ ማንን እንደምር ማለት ነው? አር ስሪ ማይነስ አር1 ይህን ማድረግ እችላለሁ። ስሪ ላይ አር1 ቀነስ ማለት ነው። ይቺ አር1 አንድ ሶስት አለችኝ። እዚህ ጋር አምስት አለች። እዚህ ጋር 0 1 ስሪ አለች። ከዚያ ሮ ስሪ ግን እቺን ዜሮ ማድረግ ስላለብኝ ከሮ ስሪ ላይ ሮ ዋንን ቀንስ አልኩ። ልቀንስ። ከዚያ አንድ ሲቀነስ አንድ 0 ኔጌቲቭ አንድ ሲቀነስ አንድ ኔጌቲቭ 2 አንድ ሲቀነስ 3 ኔጌቲቭ 2 ኔጌቲቭ 2 ይሆናል። ኔጌቲቭ አንድ ሲቀነስ አምስት ኔጌቲቭ 6 ይሆናል። ኔጌቲቭ 6 ይሄንን አገኘው። ሌላውን እንዳለ አስቀምጣለሁ። ሌላውን አስቀመጥኩ። ይሄው እንዳለ ተቀመጠ። እዚህ ጋር ያሉት ሮ ዋና ሮቱ ተቀመጡ እዚህ ጋር። ከዚያ በኋላ ምን ማለት ነው? ሮ ስሪ ላይ ነው ኦፕሬሽን የምሰራው። ሮ ስሪ ላይ ማንን ቀንስ? የሮቱን በሁለት እያባዛህ ቀንስ ማለት ነው። ከሮ ስሪ ላይ ሮቱን በሁለት እያባዛህ ቀንስ ማለት ነው። ማለት ሮ ስሪ ይሄ ዜሮ ሲቀነስ ሁለት ሲባዛ በዜሮ ዜሮ ነው። እዚህ ጋር ማይነስ ቱ ፕላስ ነው መሆን ያለበት። ይሄ ፕላስ አደረኩት። ሮ ስሪ ሲደመር ቱ ታይምስ አር2 ነው መሆን ያለበት። የተለያየ ሳይን ስለሆነ እዚህ ጋር ብደምራቸው ነው ዜሮ ሊመጣልኝ የሚችለው።
ያ ማለት ሩቱ ኔጌቲቭ 2 አለኝ እዚህ ጋር ሲደመር 2 ሲባዛ በአንድ 2 ሲባዛ እዚህ ጋር አንድ ነው ያለችው 2 ሲባዛ በአንድ 2 ነው። ኔጌቲቭ 2 ሲደመር 2 0 ይመጣል። እዚህ ጋር 0 ይመጣል። ከዚህኛውም ጋር ኔጌቲቭ 2 አለች። ኔጌቲቭ 2 ሲደመር 2 ሲባዛ የአሩቱ ቦታ ላይ ያለችው ማለት አንድ ነች። በአንድ አደርጋለሁ። ይሄም 0 ይመጣል። ኔጌቲቭ 2 ሲደመር 2 0 ይመጣል። እዚህም 0 አደርጋለሁ። ቀጣይ ማነች ያለች ሮ ስሪ ላይ ቱ ታይም አሩቱ ስለማደርግ ኔጌቲቭ 6 አለች። ኔጌቲቭ 6 ይኸው ሮ ስሪ ላይ ኔጌቲቭ 6 አለች። ሲደመር አለው ቱ ታይምስ አሩቱ ቦታ ላይ ያለችው ማነች? እዚህ 3 ነች አይደል? 3 ማለት ኔጌቲቭ 6 ሲደመር 6 ይህም 0 መጣ። እዚህም ጋር 0 መጣ ማለት ነው። አንድ ሲቀነስ 0 አንድ አይደለም። አንድ ሲቀነስ 1 0 ይመጣል። እዚህ ጋር 3 ሲቀነስ 1 2 ይመጣል። 5 ሲቀነስ 3 2 ይመጣል። ሌላው እንዳለ ይቀመጣል ማለት ነው። እዚህ ጋር 0 1 1 3 0 0 0 0 አሁን ጨርሰናል፣ አቃለናል ማለት ነው። እዚህ ጋር አሁን ምን አለች? የኤክስ ኮፊሽንት ነች አይደል? የኤክስ ኮፊሽንት ስለሆነች ኤክስ ፕላስ ይቺ የማን ነች? የዜድ ነች አይደለም? የዜድ ከሆነች ኤክስ ፕላስ 2ዜድ ኢኳል ቱ 3 ይመጣል ማለት ነው። እዚህኛውም ጋር ዋይ ፕላስ ዜድ እዚህ ጋር ኤክስ 0 ስለሆነ ዋይ ይቻለች ዜድ ይቻለ እዚህ ኳስቱ 3 ይመጣል ማለት ነው። ሌላው እነዚህ ኢኩዌሽኖች ናቸው ያሉት። ዋይን ኢን ተርምስ ኦፍ ዜድ እንግለጸው ከተባለ ሌት ዜድ ኢዝ ኢኳልስ ቱ ኢን ተርምስ ኦፍ ዜድ የምንገልጸው ከሆነ ይሄን ኢኩዌሽን ኤክስ እኩል ይሆናል 2 ማይነስ 2ዜድ ዋይ ኢዝ ኢኳልስ ቱ 3 ማይነስ ዜድ በዜድ ቦታ ዜድ ኢዝ ኢኳልስ ቱ ዜድ ይሆናል ማለት ነው። ዜድ ኢዝ ኢኳልስ ቱ ዜድ ሶሉሽናችን ምን ይሆናል ማለት ነው? ሶሉሽናችን በኤክስ ቦታ 2 ማይነስ 2ዜድ ቺን ማድረግ ቲ የፈለጋችሁን ቫሪያብል ማድረግ ትችላላችሁ። ስለዚህ 2 ማይነስ ምርጫው ላይ የተቀመጠው በኬ ስለሆነ 2 ማይነስ ኬ ይሆናል። ኤክስ ቦታ ላይ 2 ማይነስ ኬ ዜድን ኬ ብሎ ነው የሄደው። ከዛ ወይ ደግሞ 3 ማይነስ ዜድ የሚለውን 3 ማይነስ ኬ ኮማ ዜድን ኬ ይህንን አድርጎ በዚህ መልኩ ሊመለስ ይችላል ማለት ነው።